እንዲያርጋ ነበር ጂጂክያ አንቺ ልክስክስ መግባታችን ይቅርታ መጠየቃችን መግባታችን ማገርሽ አንቺ ገልቱ ማለት ነው። እዮዳ የምትባል ቦርጫም ሮማን እንዲህ ብላ ነበር። ሮማን እንዲህ ሰድባ ገባች። ለዛ ነው ዳልቻንም ወደው ምን አገባ ትግባ። ታዲያ ለምን አትገባ? እኔም ዳልቻ ገብቻለሁ፣ እኔም ተሳድቤ ገብቻለሁ። አይ ላይክ ዳልቻ ዳስ ዋይኔ ዳልቻንም ወደው ሳላገኝ መምጣቴ እኮ ነው ቆንጬ። ለነገሩ ዳልቻዬ ከሁለት ወር በኋላ ስለምንመጣ አገራችን ወለጋ ሄደን እንትኔኔ ምንድነው እሬቻ በዓል አክብረን ሁሉ ነገር ተስተካክሎ እንመጣለን። እንደዚህ ብዬ እንዳቃጥል ከሆነ የምትፈልገው እያንዳንድን እንደማቃጥል እንደምታቅ ባፋን ኩሉ ሀጠራው ማለት ነው። ጂጂክያ ለሞተችው ለዚች ልጅ ድምፅ ሆነችላት? አልሆነችም። ዩኒቨርሲቲ ለተማሩ ለሞቱ ሆኑ አልሆኑ። ማን ሰባይነት እንደሚሰማ ሚዲያ ላይ ቼክ አድርጉ። የጂጂክያ ልጅ ወታ ድምፅ ሆናለች። ለዚህ ልጅ ሚዲያ አላት አይደል? አልሆነችም። ወላችሁ ውስጣቸው ተንኮል፣ ውስጣቸው ማንም ቢሞት ምንም ያመስላቸው አስሎንጋስ ገንዘብ የሚያስገኝ ነገር ካልሆነ they don't care። ልንገራችሁ they don't care። እኔ ማንንም እንዲህ ከጥፍሬ ቆሻሻ ወርጄ የማየው አንድ ሰው የለም። እኔ የሚቆረቁረኝ አንድ ሰው የለም። እውነታና እውነታን ተናግሬ ህይወቴ ብታልፍ ችግር የለብኝም። እውነታን ግን ከመናገር ወደኋላ አልልም። ገባችሁ? እውነታውን ማን ተንኮለኛ፣ ማን ጤነኛ፣ ማን ሰው ሲሞት እንደሚያስደስተው ማወቅ ትችላላችሁ። ይሄን ሙሉ ኢትዮጵያ እያስለቀሰ የእነዚህ ሁለት አጀንዳ የሰጡንም አሁን ግማሹ የቀነኒ ጉዳይ ለማስረሳት ነው ኢቢኤስ ያስነሳው። ኢቢኤስ ይሄንን ዜና ለምን አመጣው? ለምን አነሳው? መንግስትን ያስነሳው ምናውቀው ይሆናል። ኢቢኤስ ወጥቶ የዚህን ጉዳይ ምላሽ ካልሰጠ አንፋታው። ኢቢኤስ የምትባል ሚዲያ ወይ ከኢትዮጵያ ትጠፋለ ወይ እውነቱን ታወጣለ። የእህቶቻችን ነፍስ የት እንዳሉ አውቃችሁ አውጥታችኋል። እንደዚህ አይነት ድራማ ኢቢኤስ ይሄ ድራማን ያወጣው ለምትሉ ኢትዮጵያኖች ኢቢኤስ የአንድ ግለሰብ ሚዲያ፣ ይሄ የትንሽ ሚዲያ ምናምን አይደለም። ኢቢኤስ ሚዲያ ከዚህ በፊት ምን ሲያቀርብ እንደነበረ ሁላችንም እናውቃለን። ዛሬ ይሄ ሚዲያ ያወጣው ሮንግ ነው። ሀውካም ሮንግ ነው። ተባብረው በግሩፕ ነው የሚሰሩት። ሂስቴሪውን አውቀው ነው የሚሰሩት። ምንድን ነው የሚሰሩት? አሁን አነሳው። ለምን አነሳው? የኛ ጥያቄ ነው። እንዴት አነሳው? የኛ ጥያቄ ነው። የልጅቷ ስልክ ለምን አይሰራም? የኛ ጥያቄ ነው። አካውንቷ ትክክል ከሆነ ልጅቷ የት እንዳለች ወታ። አንዳንዶቻችሁ ውሸት ነው የምትሉ አላችሁ አይደል? ውሸት ከሆነም ኢትዮጵያ ውስጥ ነው አይደል እህታችን ያለችው? ኢትዮጵያ ውስጥ ወታ ትናገር። እንዲህ አይነት ድራማ ነው ለምትሉ ሰዎች እንዲህ አይነት ድራማ በህይወታችንም አይተናናቅም። ኢቢኤስ አሽቃባጭ ነው። አሽቃበጠም አላሽቀበጠም ኢቢኤስ ከህዝብ አይበልጥም። ህዝብ ነው የሚከተለው፣ ህዝብ ነው የሚያየው። በእነዚህ ህጻናቶች ተስተጀርባ ሿሿ ተጫውታችሁ ከሆነ ኢቢኤስ የሚዲያው ቀላል ነው። እናንተን ራሱ በህይወት እንፈልጋችኋለን። ይሄም ማወቅ አለባችሁ። ኢቢኤስ ከዛ ደምቢዶሎ ትምህርት ቤት አላለችም ለምትሉ ማለት ነው። ትምህርት ቤት አላለችም። ታይቷል እኮ አሳይታል። መናገር አይጠበቅባትም። ሙሉውን ደግሞ አላቀረቡትም። ይሄ የአባታችሁ እንትን ነው ወይ? ይሄው ደምቢዶሎ ዩኒቨርሲቲ እንደሆነ ይሄው የዩኒቨርሲቲው እንትን ይሄ አርማው የአባታችሁ ነው እንዴ? ይሄ አርማው የሚታይ የማን ነው ብላለች። ደምቢዶሎ ዩኒቨርሲቲ ለመሆኑ ይሄ እሱ ይሁን እሱ አይሁን። እኔ እኮ የምታስቁኝ ብሔር አልጠራንም። ደፋሪና ገዳይ ብሔር የለውም። ደምቢዶሎ ዩኒቨርሲቲ ኦሮሚያ ክልል ነው ያለው። ደፋሪ ትግራይ ውስጥ አይተናል በቅርብ ሲደፈሩ። ደፋሪ አማራ ክልል አይተናል። የ7 ዓመት ህፃን ልጅ ተደፍራ
ደፋሪ ኤቭሪዌር ነው ያለው። እናንተ የተጨነቃችሁት ኦሮሞ ደፈረ ተብሎ ፈርታችሁ ነው። ኢዝ ኖት ዶምቢዶሎ ዩኒቨርሲቲ 17 ልጆች ተይዘዋል። ስለዚህ ዶምቢዶሎ ዩኒቨርሲቲ ሄጄ እዛ አስታክመውኛል ካለች የዩኒቨርሲቲው አስተማሪ እንዴት እስከ ዛሬ ይሄ ሁሉ የሰው ሁሉ የተጨነቀበትን ነገር ለምን ላሽ አለ? ደፋሪ ብሔር የለውም። ከዛ ውስጥ ምናልባት እንደውም አንዷ የኦሮሞ ስም ሁሉ ያላት ልጅ አለች። ኦነግ ሸኔ ብሔራችሁን አይቶ ነው እንደሚደፍረው። ባለፈው ምንድነው ስሙ ገብርኤል ንግስ ሄደው 4ቱም የኦሮሞ ልጆች ናቸው የገደሏቸው። ስናለቅስ የነበረው የአዲስ አበባ ልጆች ናቸው፣ ግን የኦሮሞ ልጆች ናቸው። ቤተሰቦቻቸውን ሁሉ የምናውቀው። ኦነግ ሸኔ ብሔራዊቱ አይደለም የሚደፍር የሚያፍን። ኦነግ ሸኔ ሂዶን ኬር አባውት ዩር ኦነግ ሸኔ እውነት ለመነጋገር እንደ ኦሮሞ ህዝብ ያስጨነቀ፣ እንደ ኦሮሞ ህዝብ የተፈታተነ፣ እንደ ኦሮሞ መከራውን ያሳየው የለም። እርግጠኛውን የምነግራችሁ ኦነግ ሸኔ ቢያዝ ኦነግ ሸኔ ቦታው ልክ ቢያል እፎይ ብሎ የሚኖረው ኦሮሞ ነው። ደፈርስ ፕሌስ ኦሮሞን ነው መከራ እያሳየ ያለው ኦነግ ሸኔ። ታቦት ይዘው ወጥተው እንኑርበት ያሉት በአብይ አህመድ ዘመን ነው። ኢዝ ኖት ነቲንግ ቱ ዱ ዊዝ ብሄር። አሁን እናንተ የኦሮሞ ስራ ወጣ ኦሮሞ ኖ ሪሊ ኢዝ ኖት አባውት ኦሮሞ እያወራን ያለ ነው። ኢዝ ኖት አባውት ኦሮሞ። ኦነግ ሸኔ እያስለቀሰ እያስጨነቀ ያለው የገዛ ዘሮቹን ነው። ኦነግ ሸኔ ራሱ ብሔሩ ምን እንደሆነ ማወቅ አልተቻለም። ቢኮዝ ወለጋ ላይ በማነው ስሙ በ77 ድርቅ ሄዱ የትግራይ ቤተሰቦች አሉ። በ77 ድርቅ ሄዱ አማራ አለ። በ77 ድርቅ ሄደ ምንድን ያሉ ደቡቦች አሉ ተብሏል። እዛ ውስጥ ማን እንዳለ ራሱ ተቀናይተው ይስሩ። ኦሮሞ ይሁኑ ኦሮምኛ ነው ኦፍኮርስ የሚያወሩት አንድ ላይ ስለሆነ ያደጉት። ኦነግ ሸኔ ለማንም ብሔር ደንታ የለው። ቢሆን ኖሮማ ኦሮሞ ነኝ ተውን እያሏቸው እኮ ነው የገደሏቸው። እንትን ምንድነው ድሬዳዋ የሄዱ ጊዜ የኦሮሞን ልጆች ናቸውን ክት አድርገው ይበሏቸው። ስለዚህ እናንተ አሁን አባውት ኦሮሞ አይደለም እያወራን ያለ ነው። እነዚህ 17 ህፃናቶች እዛ ውስጥ አማራ ብቻ ላይሆን ይችላል፣ ኦሮሞዎቹም ሊኖሩ ይችላሉ። የአንዷ የኦሮሞ ስም ነው ያላት። ስለዚህ ማን እንደሆነ እዛ ጋር ያለው የደፈራቸው እኛ እንደ አንድ ኢትዮጵያዊ የእነዚህ ልጆች ሞተዋል አልሞቱም ቤተሰቦቻቸው እንዲረዱ ያለው ነገር እንዲወጣ ነቲንግ ዝሉ አባውት። እናንተ ዘላችሁ ብሔራችሁ መርጣችሁ ላልተወለዳችሁ ብሔር ለምንድን ነው የምትጨነቁት? መርጣችሁ እኮ አልተወለዳችሁም። እኔ ከጉራጌ ቤተሰብ ልወለድ ብዬ መርጫ አልተወለድኩም። በምርጫ የተወለዳችሁት ፈልጋችሁ የተወለዳችሁት እኮ ነው ያስመሰላችሁት። ኢዝኖት አባውት ኦሮሞ ኢዝኖት አባውት ገዳይና ደፋሪ ብሔር የለው። ትሰማላችሁ? ብሔር የለው። ኦነግ ሸኔ ከሁሉም የተቀናጀ ብሔር ነው ያለው። እንደሰማ ነው ከሆነ ከሁሉም የተቀናጀ ወለጋ ላይ በ77 ድርቅ የሰፈሩ ትግራዮች አሉ። ማነው አማራ አለ፣ ደቡብ አለ፣ አስፈራስቢ ነው። እዛ ውስጥ የሚኖር የብሔር ብሔረሰብ ነው ያለው። ስለዚህ ኦነግ ሸኔ ኦሮሞ ነው ብለን በደምም አንችልም። ሁሉም አሉበት፣ ሁሉም አሉ። አሁን እኛ ብሔራቸው ሳይሆን የቸገረን እዛ ጫካ ውስጥ ተደራጅተው እየገደሉ ያሉት ማን ናቸው? እነዚህ እህቶቻችን የሁሉ ስቃይ በደረሰባት ልጅቷ ቁጭ ብላ ትጠየቅ። ኦሮምኛ ስላወራ ኦሮሞ ነው ማለት አይቻልም። እኔ የምነግራችሁ ብዙዎቻችሁ የኦሮሞ ታሪክ ወጣ የኦሮሞ ኢዝኖት አባውት ኦሮሞ ኢዝኖት አባውት ኦሮሞ አይደለም። ደፋሪ ኦሮሞ ብቻ ከሆነ አይተናል። የ7 ዓመት ልጅ እንደዛ ሰውነቱ ያልሳሳ ተደፍራ አይተናል። ኦሮሚያ ክልል የ8 ዓመት ህፃን ልጅ ተደፍራ አይተናል። ትግራይ በቅርቡ የራሳቸውን ስለሚሸፍኑ እንጂ ትግራይ ውስጥ ብዙ ተደፍረው ከዚህ ከመከራ ጦርነትም አልፎ የፈረደባት ሴት ተደፍራ አይተናል። ኤቭሪዌር ደፋሪ ኤቭሪዌር ነው ያለው። መጀመሪያ ሰው ሁኑ።
ብሔራችሁ ጋር እየሄዳችሁ የኔ ብሔር ነው የኔ ብሔር ነው ትላላችሁ። ኢዝኖት አባውት ብሔር ደፋሪና ገዳይ ብሔር የለውም ብዬ እየነገርኳችሁ ነው። እንደዛም ሞኝኝትና እኔ ወጥቼ ትናንትና ባላለቅስ እኔ ወጥቼ ባልን አንድ ሽማታውሩም ጸጥ ነበር የምትዩ ሜቢ ትፖስት ይሆናል እንጂ በዚህ መልኩ አጀንዳውን ይዛችሁ አትወጡም ነበር። እርግጠኛውኝ የምነግራችሁ ደሴም ቲንግ የ7 ዓመት ፌቨን ተደፈረች ተብሎ እንደ ቀልብ 2 ቀን ተወርቶ ነው እኔ ጋር መጥቶ ሚዲያ ላይ ሳየው ብዬ ወጥቼ ዓለም ህዝብ ጆሮ እንዲሰማ ያደረግኩት እኔ ነኝ። ጸጥ ብለሽ ጸጥ ረጭ ብለሽ ቁጭ ብለሽ ነበር አዳሜ ማለት ነው። አሁንም ይህንን አይቼ ሚዲያ ላይ የሀገር ያለ ቢኮዝ አይኖ የእነዚህ ልጆች ጊዜ ሃው ዊስትረስ ልጆች አባቶቻቸው ከገጠር መጥተው ኤቭሪቲንግ እኔ ምንም ማረሳው ነገር ነው። መንግስት ራሱ መግለጫ ሰጥቶ ነበር። አሁን ምን እንደሚል ባላቅም የተደፈረ የለም አላየንም። ሁሉም ወጥተው የተለያየ አስተያየት ሰጥተዋል። ይሲ የተደፈረችው ህፃን ተገኘች።